ሰላም ሰላም ቅዱሳን እንዴት ናችሁ? ወንድማችሁ እስራኤል ነኝ። ዛሬ እንግዲህ ከሙዚቀኞች ጋር ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁኝ። የተሻለ ነገር ይዤላችሁ ወደፊታችሁ መጥቻለሁኝ። ብዙ ጊዜ ምክር ነው ዛሬ ኦሬዲ ምክር ነው ይዤላችሁ ወደፊታችሁ የመጣሁት። ከዚህ በፊት ብዙ ነገር በዩቲዩብ ላይ ጀምሮ ነበረ፣ ነገር ግን ከሆነ ጊዜው በኋላ አቋረጥኩኝ። ዛሬ ደግሞ በድጋሚ ወደፊታችሁ መጥቻለሁኝ። ስለዚህ ከሙዚቀኞች ምክር ነው። ብዙ ጊዜ ሙዚቀኞች የሚሳሳቱት ነገር ጀማሪ ሙዚቀኞች ሊሆኑ ይችላሉ፣ ግን ጀማሪም ሳይሆኑ የተሻለ ደረጃ ላይ አሉ ብለን የምናስባቸው አይነት ልጆች የሚሰሩትን ስህተቶችን ለማሳየት ነው ወደፊታችሁ የመጣሁት። ብዙ ጊዜ ቸርች ላይ የኳርና ኳር ሶንና ሶሎ ወይ በግል የሚዘምሩት ወይ የሚያዘምሩት ሲንገር የሚባሉ እነዚህ በግል ትልልቅና ኢኔሳኮር ለምሳሌ መውሰድ እንችላለን። ልክ እንደነዚህ አይነት ዘማሮች አሉ በግለሰብ ደረጃ የሚዘምሩት። አንዳንዶቹ ደግሞ የኳር አለ። ስለዚህ እንደዛ አይነት አጋጣሚ መድረኮች በማጋጥሙበት ሰዓት ላይ እንዴት አድርገን ነው ማጀብ የምንችለው? የተሻለ ነገር ታዲያ ለማድረግ የተሻለ ነገር ለመፍጠር እንዴት አድርገን መስራት አለብን? እንዴት አድርገን ሙዚቃውን ማጥናት አለብን የሚለውን ነው ዛሬ የምናየው ማለት ነው። እና ብዙ ጊዜ ያው እንደምናውቀው እንደ አዲስ አበባም ሊሆን ይችላል እንደ ሌላ ሀገርም በጣም አሁን ላይ ዩቲዩብ ላይ በጣም ብዙ ቸርቾች የዩቲዩብ ቻናል አላቸው። ነገር ግን እኛ ሙዚቀኞች የቱን ነው መስማት አለብን የሚለው ነገር በጣም የብዙዎችን ጥያቄ አእምሮቻችን ላይ ጥያቄ የሚፈጥር ነገር ነው። የቱን ነው ታዲያ ማዳመጥ አለብን? ሙዚቀኞች ስንሆን የሁሉንም ነው መስማት አለብን ወይም እኛ አንዳንድ ታውቃላችሁ እኛ የሰማነውን ነው ብዙ ጊዜ የምንጫወተው። አሁን እኔ ራሴ እንደዛ ነበርኩኝ። ብዙ ጊዜ የሰማሁትን ነው እንጂ ከራሴ ከአልበም ሰርቼ አይደለም ሳጠና የነበረው። ስለዚህ ከራሳችን ፈጥረን እንድታዳ አጥንተን በቅዱሳኖች ፊት ቆመን በምናገለግልበት ሰዓት ላይ የተሻለው ነገር እንዴት አድርገን ነው ማቅረብ የምንችለው የሚለውን ነው ዛሬ ሰፊ ጊዜ ወስጄ ላወራችሁ የፈለኩት። እስከ መጨረሻ ድረስ ከተከታተላችሁ የተሻለ ነገር ይዛችሁ ትወጣላችሁ ብዬ ተስፋ አደርጋለሁኝ። የመጀመሪያው እንደምናውቀው የተለያየ ቸርቾች አሉ፣ በዩቲዩብ ቻናል አላቸው። የሁሉንም ከሰማችሁ እውነት እኔ አሁን ብዙ ጊዜ ጠዋት ተነስቼ የሆነ መዝሙር ሰምቼ ስቴጅ ላይ የሆነ ሰው ቢዘምር ያ ጫውታ ነው የሚመጣልኝ አእምሮ ላይ ቶሎ እንትን የምለው። ስለዚህ የሁሉም እንድትሰሙ እኔ አልመክራችሁም። እንዴት ማጥናት እንዳለባችሁ የሆነ መዝሙር ነበርና በጣም ወደው መዝሙር ማለት እንችላለን። እና ምንድነው የተለያየ አይነት ሙዚቀኞች አሉ። አሁን እኔ እንደዚህ ብዬ ተጫወትኩት፣ አንዱ ሙዚቃ እንደዚህ ብሎ ይጫወታል። የሚጫወት ሌላኛው ሰው ሊኖር ይችላል። አንዳንዶቹ ደግሞ የሚያልቅበት ቦታ መዝሙሩ ለምሳሌ ብሎ የሚጫወት ሊኖር ይችላል። አንዱ ደግሞ ጎበዝ የሆነው
ሰው በቃ አልበም ላይ የነበረውን ይህ ነው ትክክለኛው ኮርድ ፕሮግሬሽኑ ማለት ነው። እና እንደዚህ የተለያየ አይነት ሙዚቀኞች አሉ። ቅድም ለምሳሌ እንደዚህ የሚለው የምትሰማ ከሆነ ልክ እንደሱ ነው የምትጫወተው። ምክንያቱም የምትሰማው የምትከታተለው እንደዛ አይነት ሰው ስለሆነ። በአጭሩ ምን ለማለት ፈልጌ ነው? ብዙውን ጊዜ የተለያዩ አይነት ሙዚቀኞች አሉ በተለያየ ሚዲያ ላይ ሶሻል ሚዲያ ላይ አሉ። ነገር ግን እናንተ ከሁሉም ባንዶች የትኛው ነው ትክክለኛን አልበም ላይ ያሉትን ስራዎችን እያቀረበ ያለልን ባንድ የቱ ነው የምለውን በራሳችሁ ሰርች አድርጋችሁ የማግኘት እናንተ ስራ ነው። ምክንያቱም የሁሉንም የምታዳምጡ ከሆነ እውነት ብዙ ነገሩ የሆነ የሚጎል አይነት ነገር መድረክ ላይ ልታሳዩት ትችላላችሁ። ነገር ግን እንደዚህ የተሻሉ ነገር ማቅረብ ከፈለጋችሁ ደግሞ ልክ እንደነገርኳችሁ አድርጋችሁ የተሻሉ ነገር ለማምጣት መጣር መስራት ግድ ልላችሁ ይገባል ማለት ነው። ስለዚህ እያንዳንዳችሁ ሙዚቀኞች አልበም ላይ ብታተኩሩ ባይነኝ። ምክንያቱም አሁን የተጫወትኩት ነገር አልበም ላይ ያለው ነገር ነው። ስለዚህ አልበም ላይ ያሉትን እያንዳንዱ ትራኮችን የምታጥኑበት ሰዓት ላይ ስቴጅ ላይ ስትወጡ አትቸገሩም። ቢኮዝ አልበም ላይ ያለው ነገር ነው እዚህ ላይ የምታቀርቡት። የተለያየ አይነት ሙዚቃዎች የሰሩትን ደግሞ ከሰማችሁ የሆነበት የሚያበላሹ እንኳን ቢሆን አብረህ ነው የምታበላሹ ማለት ነው። ቢኮዝ አልበም አይደለም የሰማኸው አንተ የሆነ ሰው የሰራው ሙዚቃ ነው የሰማኸው። ስለዚህ አልበም ላይ እንድታተኩሩ ነው። አልበም ላይ ማትካር አለባችሁ። እያንዳንዱ የምትሰሩትን ኮርድ ላይኖች ቤዝ ላይኖች እያንዳንዱን በስትክክል ማዳመጥ መስራት ግዴታ ነው። ስለዚህ አልበም ላይ አትኩሩ። እያንዳንዳችሁ ሙዚቀኞች አልበም ላይ የምትሰሩትን ስራ የምታጠኑት ስራ እንድታጠኑ። ሲቀጥል ደግሞ ሙሉ አልበም መስራት እንኳን ቢያቅታችሁ የሆነ ጊዜ አልበም ላይ ያጠናችሁት ነገር ስቴጅ ላይ በስትክክል እያቀረበ ያለው ማን ነው የምለውን ሰርች በማድረግ ልክ እንደሱ የመስራት ነገር እንድትፈጥሩ እላለሁኝ። ስለዚህ እባካችሁ አልበም ላይ አትኩራችሁ እንድታጠኑ ነው። ሌላኛው ነገር ደግሞ ከኮርድ ጋር ተያይዞ ያለው ነገር የእጅ ፍጥነት እንዴት ማምጣት እንችላለን የምለው ነገር ብዙ ሲጠይቁኝ ነበረ። ያንንም የእናንተን ፍላጎት ለማሟላት እያንዳንዱ ነገሮችን ተግባራዊ እናድርግ ይሆናል። እንደነገርኳችሁ አሁን ላይ ላይክ ሲጂቲቪ አለ፣ ሀሎት አማኑኤል ቤተክርስቲያን ላይ እንደዚሁም ደግሞ ኢዩ ቻርጅ፣ ማርሴል ቲቪ፣ ሚን ቲቪ፣ ጂፒኤስ ብዙ አይነት ቸርች አለ እና እነዚህ አይነት ቸርች ላይ የተሻለ ሙዚቃ እያቀረበ ያለ ማን ነው? ኪንግደም ሳውንዶች አሉ ነገራቸዋለሁ። ብዙ አይነት ቸርች አለ እና እነዚህ ቸርች ላይ ሁሉም የሚሰሩትን ሙዚቃዎችን ሁሉንም ከሰማችሁ በኋላ አልበም ላይ ያሉትን ነገሮችን ኦሪጂናል አድርጎ ለምሳሌ አልበም ላይ ብዙ ጊዜ ቤዝም ላይ ይሰማ ይችላል፣ ትንጥዬ ሊሰማ ይችላል፣ ግን ሰፋ አድርጎ ላይሰማ ይችላል። ያን ነገር ደግሞ ጎልቶ እንድሰማ እያደረጉ ያሉ ሙዚቀኞች የትኞቹ ናቸው የምለውን ሰርች እያደረጋችሁ እያንዳንዱ ሙዚቃ የተሰራውን እየሰማችሁ ራሳችሁን ደግሞ የምታሳድጉበት ትልቁ መንገድ ነው የነገርኳችሁ ያለሁት። ቀጣይ ላይ ደግሞ እንደ ኪቦርድ ሜንቴናንስ ታቆኛላችሁ። በዛ እንዴት አድርጋችሁ የተበላሸውን ኪቦርድ ኪዎችን እንዴት እንደምትቀይሩ የሚያሳያችሁ ይሆናል። እስከ መጨረሻ ድረስ አብራችሁን ከተከታተላችሁ አካውንተን ሰብስክራይብ ያደረጋችሁ ቤተሰብ ከሆናችሁ በብዙ ነገር ወደፊታችሁ እንመጣለን። በስቱዲዮ ላይ የተሻለ ነገር እየሰራን ነው። በሱም ደግሞ እያንዳንዱ መዝሙሮችን ወደ እናንተ ጆሮ ለማሰማት እየሞከርኩኝ ነው። ስለዚህ በጣም ነው የምወዳችሁ ማከብራችሁ። በያላችሁ በሰላማችሁ ይበዛ ይሁን። እወዳችኋለሁ። ወንድማችሁ እስራኤል ነኝ። ተባረኩልኝ። አመሰግናለሁ።